አፈር እስክትበይ ደግሞ አበላለሽ ልቅም አበላሉን ስቺበት ሆድሽ ውስጥማ የሆነ የታሰረ አውሬ አለ አይደለ? የባሌ እናት ውስጥ የታሰርከው አውሬ ውጣ! ቀለቤን አጨርስ ውጣ! አንተ ነህ እንዴ? እኔ እኮ ባሌ መስሎኝ። ወንድምሽ ነኝ። ደነገጥሽ እንዴ? ገባኝ። የባልሽን እናት ቁም ስቅላቸውን ስለምታሳያቸው እሱ የመጣ መስሎሽ ነው የደነገጥሽው? ጥሩነት ለራስ ነው። ጥሩ ሁኚ። እንዴት ነው ትማዬ? ይበቃውታል። ደግሞ እስቲ አሁን እኛ እንብላ። ደግሞ ለምንድን ነው በጠዋት የሚበሉት? አይጾሙም እንዴ? ዛሬ ሐሙስ ነው። ሐሙስ አይጾምም? አዎ ቢጾሙ ጥሩ ነበር። ቀለቤ ይተርፍልኛል። እንዴት እንደምትበላ እኮ አንበጣ ራሱ እንደሱ አይበላም። እኔ የምልህ አንበጣ የማይጠፋ መድኃኒት አለ እንዴ? አለ። የት እንዳለ እንጃ፣ ግን አንበጣ ሲመጣ መንግስት የአንበጣ መድኃኒት ይረጫል። ሲረጭ አስታውሰኝ፣ እሷም ላይ እናስረጫለን። ምንድን ነው የሚያፈጡብኝ? በቡዳ ሊበሉኝ ነው እንዴ? ትፉልኝ! ትፉ! ቶ ቡዳ! ኧረ እኔ እናት እርሶ ካልበሉማ እኔ አልበላም። በእውነት አልበላም። እንዴት ዋላችሁ? አልበላም። ኧረ ቁጥር በእግዚአብሔር እንዴ! ለእኔ ልትነሳልኝ ነው ከገበታ ላይ? ገበታ እኮ ክብር ነው። ምን ለአንተ እንኳን ከገበታ ላይ ይቅርና ከመቃብር እነሳለሁ። አሁን እኮ ስለ መልካምነት ስለ ደግነት ለማየ እየነገርኳቸው እያለ ነው የመጣኸው። እማዬ ማህፀነ ለምለም እኮ ነው። ደግ ልጅ አሉት። እውነቱን ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ዛሬ ክፍል 4 የእናት ግፍ። የሚገርም ድንቃ ድንቅ የሆኑ የግፍ አይነቶች በማህበር ነው ግፋቸው። የእነዚህ ደግሞ የለየ ነው። በሚስትየዋ ብቻ የጠና መስሎ ነበር። ለካ አጋዥም አላት ግፍ እንድትሰራ። አላማው ሌላ ሆኖ ተገኘና ወንድም ተብዬው ደግሞ አንድ አይነት ጾታ ብቻ ነው የሚለያቸው። የስራ ሁኔታቸው አንድ አይነት ነው። ከባድ ነው። ልጅየውም እስካሁን በመሞኘት ላይ ነው። የሷም አረመኔነት፣ ስድዋ፣ ማስመሰሏ እንደቀጠለ ነው። በጣም የሚገርም ነው። የዛሬው ደግሞ ለየት የሚያደርገው በሁለት ሰው ነው ግፉ እየተሰራ ያለው። የሚገርም የሚደንቅ እየበላች እንኳን መቀመጥ ትልቅ ሰው እንደዚህ መዋረድ ከፍ ዝቅ ማድረግ ጉድ በጣም የሚደብረውና የክፋትም ጥግ አለው። የእነዚህ ደግሞ ለየት አለ። ለካ የሚካፈሉት ነገር አለ። እያሰቃዩ በተለያየ መንገድ ከነሱ የሚወስዱትን ገንዘብ አጅሬ ጅል ልጃቸውም እየተሞኘ ነው። እንግዲህ ዓለም ለመናገሩን ለማሳወቅ ግልጽ ለማድረግ እየሞከረች ነው። ድፍረትም አግኝታለች። ከአቅሟ በላይ ሆኗል። የሚሰራው ስራ አላስችላትም። የሴትዮዋ ምስኪንነትን በዛ። የሚያናድደው ደግሞ ልጁ እነሱን እያመነ ሴትዮዋን ይቅርታ የሚያስብለው ነገር። የፈለገው ያህል ቤተሰቦቹን ይውደድ እንጂ እናትን እንኳን ለደቂቃና ለተወሰነ ለመረዳት የማይሞክር የሆነ ስህተት ባየ ቁጥር ለትንንሽ ሰዎች እናትን ያክል ነገር ይቅርታ በይ እያሉ የሚያንከራትት የልጅ ጅል አላየውም። እንደዚህ የፈለገው ቢሆን ቢያንስ የእናቱን ነገር ለመሸፈንና እናቱን ለማግባባት ይሞክራል። ከሚስቱና ከወንድሟ ወንድም ተብዬ ከአጭበርባሪ ጋር ይቅርታ እንድትደራረግ ትልቋን ሴትዮ ያንከለክላታል። የዚህ ደግሞ በዛ አንጎል ነው ያልኩት። የእውነት በጣም የሚደብር ግፍም ግፍ ነው፣ እውነትም ግፍ እንዴ! የዚህን ያህል በማስመሰል ተከቦ አንድ ነገር እንኳን ትንሽ አይገለጥለትም። ትንሽ ጥርጣሬ ውስጡ አይገባም። ቢያንስ ደግሞ እሷ
አለም በጣም ከአቅሟ በላይ ሲሆን ለመናገር የሄደችበትን መንገድ ትንሽ አቅጣጫ ያሳያልና እስቲ ምንድን ነው የሚደረገው፣ እየተሰራ ያለው ነገር ምንድን ነው ብሎ ወደ ራሱ ለማሰብ እንኳን ጭንቅላቱን ጊዜ አልሰጠውም። ዝም ብሎ እንደ ምንድን ነው የሚባል የሆነ ፈረስ አለ እንደዛ ይጋልባል። በቃ ምንም አይሰማም። ሚስቱና ሚስቱ ናት ትክክለኛ። ይሄ እውር ነው ይላል። ይሄ አሁን ፍቅር ነው ይላሉ። ይሄ ፍቅር አይደለም። ፍቅር እውር፣ ፍቅርን ተጠንቀቅ የሚባል ነገር አለ። ይሄ እውርነት ነው እና በእውርነት የተሸፈነ ፍቅር፣ በፍቅር የተሸፈነ እውርነት ነው እንጂ የሚያፈቅራት መስሎ ሁሉ ነገር ማዳመጥ እንዳለበት፣ እናቱን ግን ጭራሽ ማየት እንደሌለበት የተዘጋበት አይምሮ ማለት ነው። እና በጣም የሚያናድደው ምንድን አየሽ፣ ምን ጠረጠርሽ እያለ ከመሟገት እች ልጅ የቤት ውስጥ ነው የምትውል፣ ከእኔ ውጭ ሌላ የለም፣ እኔ ስለሌለው የምታስታውለው ነገር ይኖራል ስማት ብሎ እንኳን ለዓለም ትንሽ ጊዜ መስጠት አለበት። በሚቀጥለው ክፍል እንደዛ ሆኖ ካላየሁት ይሄ መጨረሻ ያናድዳል። ግፍም ቀላል ነው፣ እንደዚህ ግፍ ደግሞ ያስጠላኝ የለም። የማስመሰል የበዛበትና የዚህ ደግሞ ጅልነት፣ የሴትዮዋ ደግሞ የቅርባይነት ለልጅ ማለት መስዋዕት የመክፈል ብዛት እየተሰቃየች ቢያንስ የሆነ ቀን በዛብኝ ብላ እንኳን አንድ ነገር ላለመናገር የምታደርገው ጥረት፣ ልጇ ባላት መንገድ ሁሉ የምትሄድ ይቅር በይ ሲላት ይቅር የምትል የሆነ ነገር ሲሆን የምትደብቅ በጣም እንትኗ ማለት ጻድቅነቷ ሴትዮዋ በዛ። ሰራተኛዋ ጋር እንኳን ስትወይ ልጅ ትመለሳለች ብዬ እኮ ነው። የዚህን ያህል ግን አሁን እናቶች አማቾች አሉ እንደዚህ የሚያስቡ፣ ልጄ ልትመለስ ትችላለች፣ ተያት፣ እንደ ልጄ ነው ማለት፣ ትርገጠኝ፣ ታሰቃየኝ የሚል ሰው እኔ ዓለም ትመቸኛለች። ሁሉ ነገሯ ግልጽ ናት። እንቅጭ እንቅጯን ነው የምትናገር። ለማንኛውም በጣም የሚያናድድ ድራማ ነው ማለት የግፍና የብልግና ያለመከባበርን ነው የሚያሳይ። አብዛኛውን ምንም አያስተምርም፣ ግን አንዳንዴ ያው ከምንም የተወሰነ መደናበርና መጃጃል እንዳለበት። አንዳንድ ሰዎች ልባቸው ከተዘጋ አይምሯቸው ከተዘጋ የሚሰሙት አንድና አንድ ሰው ብቻ ወይም የሚያዩት አንድ አቅጣጫ ብቻ ነው። ዘወር ዘወር ብለው አይ እና ወንድም ጋሽ አንገት የተሰራው ዘወር ዘወር ብሎ ለማየት ነው እንደሚባለው፣ ጭንቅላትም እንደዛው ነው ለማስተንተን ነው። እና ሁሌ እናትን ይቅር በይ እና አንቺ ጥፋተኛሽ ማለት ይደብራል። ለማንኛውም አመሰግናለሁ። ከዚህ ላይ ጨርሳለሁ።